مقافة بيكاو يريد مساواة كان جلدو إذا بيكم سيناني ويارا كانت سينة فمو وجي واقعيو دا وجي واقعيو تدبتما وجي واقعيو مو نموت ورين كان ساتان الرتج على كسيم النتير إرغموت كيسا جبريل انجرا نموت كيسا أنانيا أزاريا ميسائيل يوكان سيدراد ميساد أبدناغو كان جدمن جولو نسادن جرو داني إينس جرا ورين كان الرتج بوچا واقعيو إساني في قده ولما واقعيو إساني في أولي وجي واقعيو إساني الرتج وجتي كندا فكل ما جنة قباب سنة ولين إلى الله واقعيو إجتي بلبل إجتي ساوند مكين يابنو فاساق ورين أمين جنة مو واقعيو أمين نوفا جتسيسو ورّي على نستاتني أمانتي كنان أرس جرتا بالله سجلين كوني سنت دقاما جرتانا نسين فيدا دقفتا واقعيو بلبل لبكينيا نوفاساقو إركاي منوف دبرسو كان سجلوا واقعيو إني نتيمو إبابدا نتيما وانتيدا تولي جنة غركينيا ساقني دقاون متاساتي إبدا وجي إبا كانوا وجدتو آفون دمتكينيو يادا بيا لفا كيستي يادا توري هندما إسني بطل كانت ساعتي كانت سجلوا واقعيو رتي قفا تييفنو آقودا ننكون إركاكو سروراتي واقعيو هندما كينيو جناتو أنانيا أزاريا ميسائيل يوكان سلستو دقيق يوكان مو رمفان إجولي سدن جدماني تبيكم هاردا جبريلي سينان كلون جبريلين هاردا وجته واقرا إرقمي كنا واقع إسافي لا تيتين أنغو واقع إسافي لا تيتين بيا بابلون كيست راجي تأيتو ملت إجرا راجي سنة أما وقان الردب تيبي سني كاسون سنة كيستي أف إلالون غاري وان تيدا بجرن إساني واقعيوتين واقعسني لقادا واقعت أمنني دربني جرين ساني را جرين غاري برن وان تيدا سينا ساني تبتبسني سيني سنا كل واقعيو ورن لقادا واقعت أمنني جرن وايه جلو تكنا سدني وايه كل دانيل وايه كل تغراغرا وانوچاچون አስቡ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው መሰሏቸው ጀዳ ኩልኩልች ጳውሎስ ኢላ አንገፈተ ከሰንዱሪ ወሬን ኡሙሪዳን ሲናንገፈን ወሬን አመንታዳን ለይስን ጫለን ወሬን ብልጭና አመንቲዳን ሲን ጫለን ወሬን ቁልቁሉማ ዳን ሲን ጫለን ኢሳኒኒ ዋኖቻችሁን አስቡ ኢሳኒን ያደጣ የሮየሮት ዋይሳኒ ያደጣ ኢጀፍሪ ኢሳኒ ሞ አካ ኢላልተን አመንቲዳን ኢሳን ፈካዳ አመንቲዳን ማልታ ኢሳን ፈካዳ ኢሳኒ እኙዳ ቁልቁሎታ ዳይራነ ኢሳኒ እኙዳ ቁልቁሎታ አቤቲ ኬኛ አርሜወን ኬኛ ከናን ዱረ ደርበን ኢሳን አመንታዳን ኖንገፍ ኡሙሪዳኒስ ታናን ኖንገፍ ኑር በጫላ ዋይን አመንታዳ ኢሳኒ ፊገሌ ጅሬኝ ሳኒ ጉቱ ዋቀዮችን ጅራተኒ ደርበኒው ኤበለፈ ከነራ አርገቻ ቱረኒው ኤበጫሉት ሟሲ ወራመመኒ ደመኒው ከናፉ ሜሴና ሳኒ እንደገቲና ዋይ ሳኒ ያደጣ ኢጀፍሪ ሳኒ ሟካ ኢላልተን አመንታዳን ኢሳን ፈካዳ ጅራኔ ሜንዱንዱ ዲከሰን ዱበዳ አመንታዳን ኢሳን ፈካዳ አመንታዳን ወረጭ መንፈካቹዳ ቀብና ይቻል አመንቲ ከሰት ጅሬኛ አመንታዳን ጅራኑ ከሰት የሮባዬ አሲገድም ኢላሊና ገረምት ኢላሉ ቀብና አሲኦል ኢላሉ ቀብና ይቻል ወረኑ ጫለን አከም ጎደኒቱ ሜና መንታሳንቲ ጭመኔ ከንደርበን አከም ጎደኒቱ ለቁልቁሉማ ጦል ከን ጉደተን አከሚት አመንታሳንቲ ጭመኔ ዋቀየቲን ገመቺሰኔ ከዋመነን ከንጀሩ ወሬኑ ጫለን ሰነ ቁልቁሎታ ሲኦል ኢላሉን ጋሪታ ከበታቻችን ያሉትን ስናይ ግን እንሰንፋለን። ከኛ በታች ያሉት የኛን ያክል ጥንካሬ የሌላቸው ከሆኑ ከነሱ ምንም የምንማረው ነገር የለም። የሚበልጡንን ቅዱሳን ማየት ግን ከነሱ ብዙ የምንማረውና
ብዙም የምናገኘው በረከት ስላለ ከኛ በላይ ያሉትን ቅዱሳንን ማየት ተገቢ ነው። ለዚህ ነው ዋኖቻችሁን አስቧቸው እንዲህ ብላችሁ እንዳትረሷቸው። ታዲያ የእምነታቸውን ፍሬ ደግሞ እየተመለከታችሁ በእምነታቸው ውስጥ ያፈሩት ፍሬ ምን ምን ነበረ? ምን አይነት ፍሬ አፍርተው ሄዱ? መቼም ፍሬ የማያፈራ ዛፍ ይቆረጣል ይላል። እንግዲያውስ እነሱ ስለ እውነት የእግዚአብሔር ተክሎች ናቸው። ፍሬ ግን አፍርተው ነው ያለፉት። ፍሬያቸው ምን ይመስላል የሚለውን 1 2 3 እያላችሁ እያያችሁ በእምነታቸው ምን በሏቸው? ተናገሩ እንጂ በእምነታቸው ምን በሏቸው? ምሰሏቸው። አመንታዳን ኢሳን ፈካታ አመንታዳን ጳውሎስን ፈካቻን ጅሩታን አንዱ ነው። አመንታዳን ቁልቁሎታ ፈካቻን ጅሩታን አንዱ ነው። አመንታዳን ጆሎተ ሰደከን ፈካኑታን አንዱ ነው። ከናፉ ቁልቁሎተ ዱሪ ሴና ሳኒ ደገፈቹ ሴና ሳኒ ሴኔሱ ቆፈውሶን ታነ ሴና ሳኒ ከሰት ኡፍ ኢላለ አመንታዳን አከይሳን ፈካኑዳ ቤቻ ሴሪ ማለማንታ ኬኛ የሮ የሮ ታለ ከናቲን ከንሽሙ በርሲስቱ ኤጋ ቢሳኒ ይሁዳዳ ጀሬን ኩንሰደን ዳንኤል ደበለቴ ጎዳነን ይደመኒው ጎዳርሳን በስደት ነው ያሉት። የሚኖሩት የት ነው? ባቢሎን። ባቢሎን ማለት ዛሬ ማና ኢራቅ። ባቢሎን ከሰደ ከሪሳን ጅራቻ ጅራ ብየሳኒ ራባኒ ብየወርማ ከሰደ ጅራቻ ጅራ ብየወርማ ከሰደ ጭሚና መንታሳኒ ሞሜ ይላላ ምን ብዩ መደለነ ጉደነ ከሰደለ አመንታዳን ገርመለ ገሪባነ ጅረባ የንከን ጉደከኛ ይቻንጅረኝ ነደበለቴ ገሩ ባየንኪ ኢሳን ጎዳናኒ ብየወርማ ከሰት ጅሬኝ ነመጡ ልፋችሁ ደንዳ ባይና ነመቤከን እንቀበል ለሚሳኒ ግዱዳ ፍሮተን ሳኒ ግዱዳ ኦላ ሳኒ ግዱዳ ባኒ ጎዳንሳን ባቢሎን ከሰደ ከነሳን ጀን እና የቱም ቢሄዱ እግዚአብሔር ሁሉም ቦታ ስላለ ሁሉም ቦታ ለእግዚአብሔር ያለን አምልኮ በምንም አይነት ሊሸራረፍ አይገባም። ብዙ የሚፈታተኑ ጉዳዮች ደግሞ ይኖራሉ። ሀለከናቱ የሮጅራኒ ኤጋ በርኖት አከበረተኒ ዳፊ እሳን ጨለለመኒቱ በርኖታ ኦጉማ ገራገራ ብየሰነ ኬሰት አከበረተኒ ዳፍ ሞቲቻን አጀጅኒ ደርቤ ሀተኡቲ ጾመ ጋሪ ለኛቱ boka dhugaatii filatan nyaata filatan akka nyaataniidhaaf dhugaatii filatanis akka dhuganiidhaaf mooticharraa ajajni darbeera. ዳንኤል garuu maal jedhe? ከንጉሡ ቤት በሚሰጠው መብል ራሱን ላለማርከስ ወሰነ። ምን አለ? ወሰነ። በሉ እስቲ ምን አለ? እግዚአብሔር ውሳኔ መንፈስ ለሁላችንም ይስጠን። ንስሐ ገባለሁ እንላለን፣ ውሳኔ የሚባል ነገር ግን የለም። ከዛሬ ጀምሮ የዓለምን ነገር ትቼ እግዚአብሔርን አገለግላለሁ ብለን እናስባለን። ውሳኔ የሚባል ነገር ግን የለም። ብዙ ጊዜ ዕድሜ ልካችንን ከእግዚአብሔር ጋር መኖር አለብን ብለው ያስባል ውስጣችን። ውሳኔ የሚባል ነገር ግን የለም። ደግሜ እላለሁ፣ እግዚአብሔር የውሳኔ መንፈስ ለሁላችን ይስጠን። ዳንኤል ወሰነ። ከንጉሡ ማዕድ የሚቀርበውን ነገር በዛ ላለመርከስ ወሰነ። በሱባኤ በጸሎት ነው ጥበብም የሚገለጠውና ጥራጥሬ ብቻ እየበላ አካይ ሙሉ ዋነከሰከሲ አካይ ቆፈኛቴ ጅራችሁ በርባን እጆሌን ኩን ሰደኒስ አከሱ እና ነምቺ ኢሳኒን አከኛችሱዳፍ ሶረተ ገራገራ ከሳኒ ግዴሱዳፍ namni ramadame sun meeldaa kan jedhamu jecha namni ramadame sun በጭራሽ ያችሁ ቀብዱ እስኑ ቀጠኒ ጀናን ሞቲች ነትከማ አጀብ አመኛታ kan jecha jiru isaaniif orgeetu damo mooticha keessatti nekkamne jedhe mooticha keessatti kanaafu nyaachuu qabdu isnu qattanii jennaan anarratti adabbii ka'aa jedhan elaa akkana godhi jedhan guyyaa sadii halkan sadii mee nu qorii አካይ ቆፈኑላ ቁጥራጥሬ ብቻ ስጠንና ፈትነን ለተወሰኑ 10 ቀናት ውይይት ተቁዳኒ ብቻ ፈትነና
እሱም እሻለና ፈተናቸው። 10 ቀን ሙሉ ጥራጥሬ ብቻ እየበሉ ውሃ ብቻ እየጠጡ በዚሁ ኖሩ። በንጉሱ ቤት ውስጥ የሚቀርብላቸውን ጮማ እየቆረጡ ከሚበሉት ሰዎች ይልቅ ጠጅ እየጠጡ እንደፈለጉ ከሚሆኑት ሰዎች ይልቅ እነዚህ 4ቱ ዳንኤልን ጨምሮ 3 ደቂቅ ማለት ነው እጅግ ፊታቸው ውበት ለብሶ ወፍረው ከሌሎቹ ሁሉ የተሻለ ወዝ ፈሶባቸው አገኛቸው። ይሄ ማን ስራ ነው? ግዴላችሁ 24 ሰዓት ስላግበሰበሱ አይደለም ጉዳዩ። አንዳንድ ጊዜ እኮ ጨጓራ እረፍት ማግኘት አለበት ጎበዝ። 24 ሰዓት እኮ ተቸገረ እሱ። ቢያንስ እኮ በጾም ሰዓት እንኳን እረፍት ቢያገኝ እኮ ጥሩ ነው። ደግሞ ስንት ጨጓራ ነው ያለን? አንድ። ምናልባት እድሜ ሰጧችሁ 50 ዓመት የሞላችሁ ሰዎች ካላችሁ 50 ዓመት ሙሉ ያለምንም ስፔር ፓርት እየፈጨ ያለው ጨጓራ ብቻ ነው። ይሄ ደግሞ የማን ስራ ነው? እና አንዳንድ ጊዜ ግን ማረፍ አለበት። እሱ ደግሞ ጾም ይባላል። ጾምና ረሃብ በነገራችን ላይ ይለያያል። ጾም የሚባለው እያለ ሁሉ መብቶ እያለ መተው ነው። ለእግዚአብሔር ለተወሰነ ጊዜ ወደ እግዚአብሔር ለመቅረብ በጾምና በጸሎት ወደ እግዚአብሔር ለመቅረብ በምናደርገው ነገር ውስጥ እያለ የምንተወው ነው። ረሃብ የሚባለው ደግሞ ሲጠፋ እንትን የምንለው ነው። እሱ ሲጠፋ እህሉ ጠፍቶ ከሆነ ይሄ ረሃብ ነው እንጂ ጾም አይባልም። ስለዚህ ረሃብና ጾም ራሱ ቤርሊፍ ለጉ ኦካንስ መጾሚን አዳደጣ ይቻል ጀርኩን ብፍትሳኒ ሚደገ ስምቦ አዳደ ኢሳነት ወሴ ዋቀይ ጩሉሉቀኒ ፉርደተኒ ሙለተን አካይ ኛተኒ ማል ኛተኒ ኤላዋ ዶኮ ዱጋ ጅሩ ስትሙ አካይ ኛተለ ዋቀዮ ሲወጅን ጅራ ታና አመንታ ኬታ ትጭምቴ ተታና አከመዳያ ሀልከኒ ጉያ ወልት ቀባኒ ወልት ያራኒ ወረኛ ተንጫላ ብፍትኬ ጩሉሉቄት ሙሙታ ያተኒ ሚጥቃ ወንትች ያተኒ ደግሞ እውነት ለመናገር እስቲ አንዳንድ ሰዎች እዚህ ኬሻ እየለበሱ ምናምን በየቦታው ወዳደቁትን ይሏቸው ሰውነታቸው ገዘፍ ብሎ ብዙ ምንም ሳይሆኑ ሁላ ዝም ብሎ የሚቀመጡ አሉ። ምናልባት አንዳንዶቹ ከህመም ጋራ ከምን ጋራ ተያይዞ ሊሆን ይችላል። ብዙዎቹ ግን ዳ የሚባሉ ራሱ እንዴ አንዳንድ ጊዜ ይገርማል። ከሚበላው ሰዎች ይልቅ የማይበሉቱ እግዚአብሔር አምላክ ውበት ሰጥቷቸው ደግሞ የሚታዩበት ሁኔታ ነው። እነዚህ ሰዎች እንደዚህ ያደረገ እግዚአብሔር ግን እግዚአብሔር ይችላል አይችልም? ይችላል አይችልም? ችሎማ ይሉ ደንደኤ ደንዴቲሳ አርግኔ ኤዲ አካይ ቆፈኛተኒ ጉየ ኩዳኒ ነቻ ኢሳኢላ ሰና ቦዳ ያኛው የተመደበላቸው ሰውዬ በጭራሽ ከንጉሱ ማዕድ የሚቀርበውን ወይም ደግሞ ከዛ የሚመጣላቸውን ጮማና ጠጅ ሳይሰጣቸው በጥራጥሬ ብቻ ኖሩ። በዚህ አይነት ሁኔታ በሚገባ ሁኔታ ተማሩ። መጽሐፍ ቅዱስ ምን ይላል መሰላችሁ? በጥበብና በእውቀት እጅግ የተሻሉ ሆነው ተገኙ። ጥበበኞች ናቸው፣ አዋቂዎች ናቸው። ጥበብን የገለጠላቸው ማን ነው? ጥበብ ደግሞ የሚገለጠው በጾምና በጸሎት ነው ወገኖች፣ በጾምና በጸሎት እና ምናልባት ዓለማዊውን ትምህርት የምትማሩ ሰዎች እግዚአብሔር እንዲገልጥላችሁ እስቲ ጸልዩ። ግድ የላችሁ የፈተና ሰዓት ሲደርስ ብቻ እርሳስና እስክሪብቶ እያመጣችሁ እኛንም አታስቸግሩን። እሱ መፈታተን ነው የሚባለው። ደህና አድርጎ ማጥናት አይምሮን ብሩ እንዲያደርግልኝ ደግሞ እግዚአብሔርን መለመን ዋቀዮቲን ካለችው ሰሙኩና በኒያት ዋንቋቻ ጅሩ ከን ሰሙኩ ኬስና ቡልች ጀደኒ ዋቀዮ በከንዱማቱ ዋቀዮቲን ገርጋር ሰጋበችው በርባችሳ ያንን አድርገን ከሆነ እርሳሱንም እስክሪብቶንም ማጠን ብናስባረክ ችግር የለውም። ነገር ግን እኔ አንዳንድ ጊዜ ፈራለሁ። ባርክልን ሲሉ ችግር የለም ያው እግዚአብሔር ይባርክላችሁ እላለሁ። ምናልባት ከወደቀች እኮ እንዲመኑት ይባርከው ነው እንደዚህ ነው ብዙ ልክል ነው ሳታጠና ዝም ብላ ካርና ማለት ነው። እና ግድ የላችሁ በደንብ ማጥናት ነው። ከኛ የሚሻሉትን ሰዎች መጠየቅ ነው። ከዛ በኋላ ደግሞ እግዚአብሔርን ደግሞ መለመን ነው። የመጨረሻ የፈተናው አካባቢ ላይ ደግሞ ጥሩ እያጠኑ ሳያጨናንቁ አይምሮን እያጠኑ እርሳሱ እስክሪብቶን ከተማረከ ችግር የለውም። እሱ አመዋይ እርሳሲ ዋይ እስክሪብቶ ከሰገዱ በርባዴ ነው ተወጣኔ ጀርኩን
ኦጉማዳን ሁንዳ ጫለኒ አርገመኒ የሚሰጣውን ትምህርት ጠቅላላ ሸምድዶ ተገኙ። ከሱ ይልቅም ሌላ ጥበብ እግዚአብሔር ገለጠላቸው። ለምን? በጥራጥሬ በሱባኤ ሆኖ በጾምና በጸሎት እግዚአብሔርን ደጅ ሲጠኑ ስለነበረ ነው። ይሄ ነው እውነቱ። ከናፉ ቤኩምሳን አደታኒ አርገመኒ የተሻሉ ሰዎች ከዛ አካባቢ ኤው ባቢሎን ውስጥ ከሚኖሩት ህዝብ ሁሉ የበለጡ ሆነው ያገኙ ማለት እንችላለን። ወደኋላ ከምናየው አንጻር ማለት እውነትም አዋቂዎች ናቸው። እውነትም ጥበበኞች ናቸው። እውነትም ጥበብ ተገልጦላቸዋል። ጥበብሰ መድኃኒነ ውእቱ። ጥበብ ማለት ክርስቶስ ነው። ስለዚህ አንድ ሰው ጥበብ አዋቂ ነው ከተባለ ክርስቶስን አዋቂ መሆን አለበት። ክርስቶስን ሳያውቁ ጥበብ ድንቁርና እንጂ እሱ ጥበብ አይደለም። ምናልባት ቅር ያላችሁ ሰዎች ካላችሁ ንስሐ ግቡ። እውነቱ ይኸው ስለሆነ ኦጉማን ዋቀዮ ጀልቀቢን ኦጉማ ማረጀራ ኪታብ ንቆርቆሩ የጥበብ መጀመሪያ ምንድን ነው? ነገርን መጥፋት መጀመሪያ ባ ጫ ዳ ጀሌ ዋን ጀቹዳ ኩቤን ጀልቀባ ጀሌ አኩማ ካኑ ከነ ጀልቀቢን ኦጉማስሞ ዋቀዮትን ሶዳቸው ዋቀዮትን ሶዳነ የሰጠመነ ጋመ ካኑ እጭቲ ባየቱ ሙፊ እግዚአብሔር ወዳ ጥለን ግን ዝም ብለን የምንጓዝ ከሆነ ያው ለድንቁርና ነው የምንጋፈዘው። እና ነገሩን ላሳጥርላችሁና እነዚህ 3 ደቂቃ አናንያ፣ አዛርያ፣ ሚሳኤል በእንደዚህ ያለ ጥበብ የተካኑ ሆኑ። ዳንኤል ያው ህልምን የመተርጎም አብጁ ነሞን ተቆጠቆ ሁንዱምቱ አብጁ ይጉደንዳ ነሞን ተቆጠቆ ሞ ይጉደንቱ ፐርፌክት የሚሆንላቸው አሉ፣ የማይሆንላቸው ደግሞ አሉ። ነሞን ተቆጠቆስ ለአብጁ ከነና ይቂ ይሄንን ህልም ፍታልኝ እስቲ ሲቃጁ አድሮቆ ነው ህልም ብሎ ይዘው የሚመጡ። ህልምና ቅዠት ደግሞ ይለያያል በራሱ። ስንቃጅ ያደረገው ሁሉ ህልም አይደለም። ኖርማል ህልም ከሆነ ትርጉም አለው ራሱ የቻለ ከእግዚአብሔር ከሆነ በተለይ ከናብ ለዳንኤል የተለየ የህልም የመተርጎም ጸጋ ተሰጥቶታል። ህልም የመተርጎም ጸጋ ብቻ እኮ አይደለም። ናቡከደነፆር ህልም አለምኩኝ አለ። ህልሙ ብን ብሎ ጠፋበት። ስለዚህ በጭራሽ ህልሙንም አምጡ ትርጉሙንም አምጡ አለ። ስልጣን ሲኖር ህልሙን ወዳጅ ታስገድዳለህ። ህልሙን ሲጠፋ ህልሙንም አምጡ ትርጉሙንም አምጡ ነው በቃ። ካለና ማሳሉ ቢዳይ ማን ያምጣው? ተቸገሩ። በዚህ የተካነ በዚህ ልዩ ጸጋ ያለው ዳንኤል ተገኘ። ዳንኤል ወደ እግዚአብሔር ጸለየ። እግዚአብሔር ነገሮችን ሁሉ ገለጠለት። ንጉሶ ያየው ህልም ይሄን ይመስላል፣ ትርጉሙ ደግሞ እንዲህ ነው እያለም ሲናገረው ነበረ። ብዙ እነ ዮሴፍ ራሱ እነ ዮሴፍ ማለት ነው የህልም የመተርጎም ልዩ ጸጋ ነበራቸው። ይሄ ደግሞ ጸጋው የሚሰጠው ከማን ነው ወገኖች? ይሄኛው ለማላተማ ከናንኩ ዋቀርባት ለማላተማ ይቻል ሃተውቲ አመማቱ ተይጋ ሞትቻ ከነበረ ዱራ ዶጀደሙ ratti ጎዳ keessatti fakkii yookaan waaqa tolfamaa tokko dhaabeetu namni hundumtu waaqa tolfamaa ani dhaabe kanaaf sagaduu qabaa jedhe መስገድ አለበት። ለአምላኬ መስገድ አለበት አለ። ራሱ ሰርቶ እኮ ነው አምላኬ ነው የሚለው። ከዚህ በለጠ ድንቁርና አለ? ተመልከቱ። ከናፉ waaqa tolfamaa ani dhaabe kanaaf dirqama hundumtu sagaduu qabaa። ድርቀማ ይላል። በስብከት እኮ አይደለም፣ አሳምነው እኮ አይደለም፣ በግዴታ። እንዴት አስገድዶ ማሳመን እኮ ለጽድቅ አይሆንም። ወደን ነው እኛ ያመለክነው ጌታችን መድኃኒታችን ኢየሱስ ክርስቶስን። ጃለለሳን ቦጄ ኦልማሳን ቦጄ namni duburqisiiseen waame miti jaalalaanu fittin waame jedhana. waaqa jaalalaanu fittin waameef galanni haa ta'u. galateeffadha waaqayyo nu dirqisiisee ufitti nu hin waamne, jaalalaan ufitti nu waame, rooba gaarii nuuf roobsee, aduu gaarii nuuf baasee, nu galgaleeffachiisee, nagaadhaan nu bulchee, nagaadhaan nu oolchee, nu uumee, nu jiraachisaa jira. Kana hundumaa waan nu gochaa jiruuf oolummaa isaatu nu quuqee mana nu ciibsu nu raffisu dinnaan dhufne. Jaalaluma isaatu nu boocee malee namni dirqisiisee nu waame hin jiru.
mootichi garuu kan jechaa jiru dirqamaan waaqa tolfamaa kanaaf sagaduudha qabu jedhe. Amma sana keessaa maaltu ta'are? Daani'eel nama waaqayyootiin buludha. Salastuu daqiiq warreen jedhaman ijoollonni kun sadan namoota waaqayyootiin bulanidha. Silayyuu immoo ogummaan waaqayyootiin buluudha qaba. ጥበበኞች ናቸው ስንል ጥበባቸው የሚጀምረው እግዚአብሔርን ከማምለክ ነው። ለእግዚአብሔር የተገዙ ናቸው እና ኢሳን ኩን ወጉማዳን ዋን ኢሳን ጫለኒዳፍ ወርካኒስ ጉንጉማ ቱረን ጀረን ነፋነ ጅርቱ ዱጋ ዋቀይ ወንዱ መኬኛ ወጅናተው ሜኒ ግልሺና ሜተካ እሺ ባጋይ ለሽታኒ ዋቀይ ለለ ከኝ ነው ፋሲኖ ለለ ሸቱ ቆፋለ ገሰም ማለት ዋነ ጀለ ጋሩ እንዳገኘ ማልዩ አተው ጋሩ ለለ ከኝ ነው ፍዳ ዋቀይ ፍዳ ገለኒ መቃሳቲ ፋታው መስ እና ጀርኩ ሰደን ዱሩመዩ ወጉማዳን ነሞቶ ናኖ ሰነጀራን ወሬዲ ሳንፋነ በረቻ ቶረን ሁዱማ ጫለኒ ኩል መታቦ ሳሊት ተየረ ነሞቶ ባየዳ አግደ ያሮ ጋባቱ ጉድቱ ጉድቱ ዲን እንጃለ ጋባቱ አርገቱ ዲን እንጃለ ጋባ መንዲኬ ከሰ ገመቹን ገሉ ዲ መነ ዲነ ከከሳ ሙገደገ አርገቹን ከስላ የሳፉ ጋሪ ቱሬ አቡ ከራ ማለርገተ የሚያርገቹ ከራ ማለት አቲ አሮ በሆቴል ወደቱ ግዲን ቀባቲ ጋብቶ ጋበን በኔ ብሬውን ቀባደ ዱፈኛቹ እንደንዳም ያቲ ቀባቲ አላማፋም ግዲን ቀባቲና ተሽቶኒ በዱ እንስራ ወርጋው አንሱር ከፈቹ እንደንዳም አቱ ነደወታ ከለሳ ኖሩፋ ወለረቲ ጎሚን በርባችሳን ኦላንኬ ጋፈ ቀባቱ አቲስኒ ቀብዳ ኦላንኬ ቀበየናን ጋፈ ደብደ ቶኮ ለበለጤ ለከፈቱልን ቀብዶቻ ንቂዱ ማኑ ለበለጤ ኤርጊፈቱ ስንቀብዱ ኤርጊሳልስ ከናት ኦላንኬ አቀባቱ ጀራም ናኖን ኬኝስ አቀባቱ ጀራ ኦላንኬ ነጋና ቡሉ ጀራ ኤለ ዱጋቱ ኩስልትሙ ድቀማ ኤለ ስሪዱመት ነው ወጣ ዮ ኦላን ነጋም ቡለ መለሉት ነጋን አከሚቲና ልጀተሪ አባ መና ባደ መናት ወሬቤ እያቡነታና አቶ ኦላ ጅርታ አከም ጎዴ ይርግኒ ሲቀበመም እሸኖ ልይቱለ በማጅርት አትራፉ ቀብደታናን ጀረከና ራሱ ቀብዳይቻ ኤላ ማን ኦላከ ማንከ ግቢን እንካንከቲ ወካንስ ሞሞራ ማነከ ከሳ ግቢንከ ቁልቁሉ አሲን ኦላከ ከሳሞ ቆሻሻ በርፋዳዳጀ ይነጃ ቀረቲ አጃ ታና ጉዳይ መታሳኒት እንጀዲ አጃ አሳዱ ፈባሲ ቡኛን ከረክሳም ከናፉ አኩመ መንከ ቁልቁሉቴ ማን ኦላከትስ ማላቶ ሁሉ ሰርባች ሳዳናን በይዲዲም ማሎች ማን ቁልቁሌሰትስ የጎረቤታችን ግቢ ንጹህ ካልሆነ የኛ ቤት ብቻ ንጹህ በመሆኑ ምንም በሰላም መኖር አንችልም። ከዛ የሚመጣው ሽታ ለኔም በሽታ አደጋ ስለሆነ ማለት ነው። ምናልባት ምን ያክል እየተረዳ እንደሆነ አላውቅም። እግር ታችን እግር ላይ የሆነ ጥፍራችን ላይ ቁስል ካለ እዚህ ጋር ምን ያክል እንደሚራራቁ ተመልከቱ። የኔ እንኳን ነው በርናባስ ረዘም ያሉ ናቸው። ከአይን እስከ እግር ድረስ በጣም ረጅም ነው ማለት ነው። እግር እዛ ጋር ስለታመመ አይን ሌሊቱን ሙሉ ያለ እንቅልፍ ያድራል። ኦላ ተረከተካ ሌላው ሰላም ካልሆነ እኮ ሌላውንም ሰላም ይነሳል። ስለዚህ እኛ ሰላም እንድንሆን በሉ እስቲ እኛ ሰላም እንድንሆን በሉ ሁሉም ሰላም ይሁን። እግዚአብሔር ሰላሙን ለሁላችንም ይስጠን። ኢረቲናፈኒ ኤላ አትዮ ደፌሲ ገሉዲደ ህሪያ ኬት አከምት ደፌሳ ቢገለ እንጂ እን ደፌሳ ቢገለ ረታና ህሪያ ኬት ዋንቴዳ ይሰራ ቋቴል ዋንተ ተበሩ ደንደ ሰቦሪፍታ ምናልባት አንተ እንደኔው አይምሮ ዘገምተኛ ሊሆን ይችላል። አንዳንዱ አሁን ተነግሮት ካቻፕ ይይዛል። አንዳንዱ ደግሞ ከሳምንት በኋላ በጣም ተዳግሞ ሲነገረው ነው የሚገባው የሚሆን። ስለዚህ ወዲያው የሚይዝ አይምሮ ያለው ጓደኛ ካለ በመያዙ በማወቁ አትነቀል። ከሱ ጋር ውለ ስለምታድር አንተ ደግሞ ሳምንት ሙሉ ከሱ የማጥናት እድል አለህና አሁን ምቀኝነት ነው ሀገር እያጠፋ ያለ። ምትጠብኔና እንካንስ ጠቡ ቀባይ ምትቦኝና እንካንስ ቦ ቀባይ
ሁሉም ቱምቦ አታካሪ የኙ ቱምቦ የኙ ሶስት ቤቱ ታስገበሱ ደንዳ የኙ ቱምቦ የኙ ጀጀሬሱ ደንዳ ላሳጥረውና ጀርኩን ሀለከናቲን ኦጉማዳን ጉተመኒ ጀደኒና ገሩ ኢሳን ረት ጉንጉማ ቱረኒ አማ ሞቲች ማላ ቤረጀነ ዋቀቶን ፈማቶ ቆዳዴር ኢሳሩሞ ሰገዱ ቀቡዱ ጀደኔር የእምቢልታው የከበሮውን የተለያዩ የዜማ መሳሪያዎችን ድምፅ በሰማችሁ ጊዜ ሁላችሁ ጠብቅ ብላችሁ ስገዱ ተብሏል። ሁሉም ሰገዱ። ሁሉም የምላችሁ ከነዚህ አራቱ ሰዎች በስተቀር ምናልባት ዳንኤል እንደዛ አለ። በተለይ እነዚህ 3 ደቂቅ ማለት ዳንኤልም የደረሰበት ቅጣት አለ። ከዛ ቅጣት ውስጥ እግዚአብሔር እንዴት አድርጎ እንዳተረፈው በሚካኤል በዓል ላይ እሱ እንደምናየው ይሆናል። አሁን በዛሬው ዕለት የ3 ደቂቅን ደግሞ እናያለን። አሁን 3 ደቂቅን ሳይሰግዱ ተገኙ። ይሄው ንጉሶ ያሞቲ ወጋ ኩማ ጅራዱ ኤላ ዋቃ ቶልፈማ አትዳብደ ከናብ ነምኒ ሁሉምቱ ሰጋሃ ሰገዱ ቸቴ ቱርቴ ነሞን ብየ ይሁዳ አራ ዱፈንኩን አናንያ አዛርያ ሚሳኤል ወሬን ጀደመንኩን ዋቃ ቶልፈማ አትዳብደ ከነ ቱፈተኒ ሰገዱ ዲደኒሩ ጀደኒ ዱቢ ባልቴ ሱቲቃ የጠላት አቅሙ ወሬ ያውን የሌለ ወሬ ይሄ እንኳን መቼም የሚመስል ወሬ ነው። ብዙ ጊዜ የሌለ ወሬ ነው የምናወራው እና በዚህ ሁኔታ ለንጉሱ ነገሩት። ንጉሱ በጣም ተበሳጨ። ምንድን ነው የተበሳጨው? እሱ ላቆመው ድንጋይ ስላልተሰገደ ምን ያበሳጭ ነገር ነው? እሱ ከፈለገ መስገድ ይችላል። ሌሎችም ከፈለጉ መስገድ ይችላሉ። አንሰግድም ያሉት ደግሞ ነፃነታቸው ተከብሮላቸው ሊኖሩ ይገባ ነበር። ምን ያበሳጫል? አምልኮ እኮ በፈቃድ እንጂ በግዴታ አይደለም። ነገር ግን ተበሳጭ። ጥሩልኛል ተጠሩ። እናንተ ሆይ በእውነት እኔ ላቆምኩት ለምስሉ አለመስገዳችሁ እውነት ነው ወይ? ጀጤቱ ሳንጋ ንጉሥ ሆይ እኛ ላቆምከው ምስል አለመስገዳችን እውነት ነው። የጠሪ ዱጋር ምትሉበት እዚህ ጋር ያስፈራል። ንጉሥ ነው። ምናልባት መገደል መረሸን ይኖራል። ስልጣን ላይ ያለ ሰው ነው እየጠየቃቸው፣ ሀገር እየገዛ ያለ ሰው ነው እየጠየቃቸው ያለ። ነገር ግን ይህንን ንጉሥ ያነገሰው ሌላ የበላይ አንድ ንጉሥ አለ። ማነው እሱ? እሱን መፍራት። እሱን መፍራት። እሱ በእንዴትም ያለ ጥበብ ሰዎቹን ሊያተርፍ ይችላል፣ ሊያወጣ ይችላል። በሰይፍም በእሳትም በዛ ውስጥ ማለፋችን ደግሞ ፈቃዱ ከሆነ እስቲ ፈቃዱ ይሁን በሉ። እስቲ የእሱ ፈቃድ ከሆነ የእሱ ፈቃድ ይሁን። ሄደ እሳት ዳነ በጭራሽ። እናም ማሰግዱ ከሆነ እሳት ነዶ በእሳት ውስጥ ትጣላላችሁ። ጀዳኒን ጋፋ ይትመመን ያሞቲ አብደ በርባደ ከሰት ነው ደርባችሁ ደንደሰኑ ዲገሩ ዋቀ ቶክቸ ቆፋ ዋቀስና ዋቀ ከኛና ዋቀ ገረብራ ዋቀስኑ ዋሪኑት ዋቀስኑ ስንሞ አብደ አቲ ቦበስተ ከሳ ኑባሱኒ ደንታ ኤዲ ደንታ ጀራነ ኤላ ዋቀዮኒ ደንታ ጀራ ቅድም ያነሳነው የትምህርታችን ርዕስ በሌላ ታሪክ ላይ ነበር። አሁን ይህንኑ ቃል ደግሞ እነዚህ 3 ደቂቅ ደገሙ። እግዚአብሔር ይችላል። እባካችሁ በእውነት በእግዚአብሔር አምናችሁ ከሆነ እግዚአብሔር ይችላል በሉ። ዋቀዮኒ ደንታ ጀራ አፋን ቆፈን ይልካ ረክኝ ከሚዩ ስለራገው ከስ ከሰን ማጀሪ አመኑ ቀባ ዋቀዮኒ ደንታ ታላና በደተ ታና ዱሉማ ከሰ ይዋተ ዋቀዮላችሁ ይደንታ ጋላለ ጨው ደደበቱ ጅራ ታና ዋቀዮ ጨሲሱ ይደንታ ዋና በደቱ ተቆ ቀብደ ታና ዋቀዮ ሲብላችሁ ይደንታ ከደረሲ አመኑ ቀባ ሀረተው ደንዳ ቦርተው ደንዳ ዮዲሴ ስሞ እኒ ዋንጫሉ ዳፍዲሴ መለ ዋን ከና ገቢግ ጀዴ ሉሚዱ ዳፍ ጀዴ ዋቀዮ ከነንጎ ራሳችን ክፉ ስለሆን እንደ ራሳችን እናስባለን። እግዚአብሔር በልጆቹ ላይ ክፉ የሚሰራበት እንደዚህ ያለ አንጀት የለውም። እግዚአብሔር እንደዚህ ያለ አስተሳሰብ የለውም። እኛ ውስጣችን ክፉ ስለሆነ እንደ ራሳችን እናስባለን። ምን አድርጌው ነው? ምን አጥፍቼው ነው? አንተ የሆነ ሰው የሆነ ነገር ሲያጠፋ የሆነ ነገር ስለምታደርግ
እንደዛው መስሎ እግዚአብሔርን ምን አድርጌ ነው ትላለህ? እግዚአብሔር እንደዛ አይደለም። ከነሳህም ምክንያት አለው፣ ከሰጠህም ምክንያት አለው። ሐናና ኢያቄም በእውነት ኃጢአተኞች ሆነው ነው ልጅ ያጡት። እስከ እርጅና ኖሩ። በስተ እርጅና ላይ እመቤታችን ድንግል ማርያምን ሰጣቸው። ምን ለነሱ ብቻ? ለዓለም ሁሉ የተሰጠች ስጦታ ሆነች። ቁጭ ብሎ እግዚአብሔር መጨረሻ ላይ ሲሰጥ ለአንተ ብቻ፣ ለቤተሰብ ብቻ፣ ለጎረቤት ብቻ፣ ለአካባቢ ሰዎች ብቻ ሳይሆን ለዓለም ሁሉ የሚተርፍ በረከት እንደዚህ ይሰጣል። ይችላል አይችልም? እግዚአብሔር ኧረ ይችላል በሉ። እግዚአብሔር ይችላል። ይደንዳ አዋቂ ዘካርያስን ኤልሳቤጥ አከሱም እና ዳላዳ በሊሳኒስ ለከቻቱ የሚገርመው ይሄን የመጽሐፍ ቅዱስ ክፍል ሳነብ በጣም ይገርመኛል። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ሁለቱም ምን ነበሩ? በእግዚአብሔር ፊት ጻድቃን ነበሩ። እንደዚህ ጻድቃን ሆነው እያሉ እየለመኑ ግን ልጅ አጡ እስከ እርጅና ድረስ። መጨረሻ ላይ ማንን ሰጣቸው? ቅዱስ ዮሐንስን ሰጣቸው። ቅዱስ ዮሐንስ ደግሞ ጌታን ለማጥመቅ የታደለ ታላቅ ሰው መጥምቀ መለኮት ቅዱስ ዮሐንስ ተብሎ የሚነገርለት። ከናፉ ገደሜሰ ጎጌ ሂኬ ዋቀዮ ዳለላችሁ ደንዳሞን ደንደኡ ደንዴቲ ሳማ ጅሬኛ ነሞተ ባየ ኬሰቲ አርጊነ አሱመ ኬሰዩ ባየን ኬሰን ረጋ በኡ ደንዲሱ አሱመ ኬሰዩ ወሪ ጨራን ኩን ስን እንገኘ ኦብሳ የቀጣ ኦብሲ በርባችሳ አከ ዘካርያሲ ባከ ኤልሳቤጥ ኦብሲ በርባችሳ ከሃይማኖታቸው ዝንፍ ሳይሉ በእግዚአብሔር ላይ ያላቸውን እምነት ምንም ሳይሸራርፉ በአቋማቸው ጸንተው ተገኙ። በመጨረሻ ላይ ዘካርያስን ዮሐንስን ተሸለሙ። ሐናና ኢያቄም በእምነታቸው ጸንተው ቆሙ። በመጨረሻ ላይ ድንግል ማርያምን ተሸለሙ። አብርሃምና ሳራም እንደዛው መጨረሻ ላይ ይስሐቅን ተሸለሙ። ሽልማት አለ መጨረሻ ላይ አከኑማኑ ጀርኩን ሰደን አለ ከናፊ ጣበተኒ አመንታሳኒ ትጭመን ያርገመ ኤላ ዋጥሪ ከኛ አብደ ቦባይ ከነ ከሳ ኑባሱ ኒደንታ አጅረ አመንቲ ያርጊተኒ እምነቱን ተመልከቱ። አመንቲን ጆሌ ከነ ከሰት ከነርጋጁ ሴና ሳኒ ከሰት ከነርጋጁ ጅሬየ ሳኒ ከሰት ከነርጋጁ የማራወላ ውድቀት ያለ እምነትን በእነሱ ውስጥ የምናየው ይሄ እየታያችሁ አይደለም ከሆነ ኪሳራ ውስጥ ነው ያላችሁ። አመሳአት ይከለ አከኑማ መለከሰችሁ ፈሪውት ዋንኩን ስንት ሙለቻጁ ሁሉት ሙለቻጁ ታና አከኑማ ዳማር ጅራይቻ ጭሚና አመንቲ ዳላ waaqni keenya abidda boba'e keessaa nu baasuu ni danda'a, kana keessaa nu oolchuu ni danda'a jedhanii dandeettii waaqayyoo sodaa tokko malee mootichatti dubbatan argitanii. Waa'ee amantaa kee sodaa tokko malee nama dubbatamuu qabutti itti dubbatu itti himi yoo galeefi isaaf hin gala. Yoo galuuf baate immoo gaafa isaaf gale isaaf gala. ከዛ ውጪ ያው ምናልባት ወደዛው ስንሸኝና ወደ ዘላለም እሳት ስንገባ ያን የሚገባን ከሆነ ምን ትሉታላችሁ? ያን ግን እርግጠኛ ነኝ ይገባናል። ከዛ ወዲህ ተመልሰው ደግሞ ንስሐ መግባት እድሉ የለም። እሱ ከናፍ ጀርኩን ሰደን ገራ ብዳታ ከደር በተመንጋፈ ጀደን ዋቅኒ ከኝ ከለኬሳ ነው ባሱ ይደንዳ ገሩ ጀደን ዋቅኒ ከኝ አብደ ከለኬሳ ነው ባሱ ደንዳ ኡቱመኑ ባሱ ባቴ ዩሞ ጀደን देशे कना नावजिन जडामे उतुमन वासु बाते यू जडामे वाकतुल फमाति नाबदे वंकुमाई सगन आजिचुरा उतोन वासु बाते यू चुन मोशकी सिनित पकाता नुत पकाचु दंदा उतोन वासु बाते चुन नुवासु निदंता जडानी अमंता सानी इफाई बत्तुबतनी दंदेति वाते दुगाबान एहेने उतुमन वासु बाते यू मो चुन सानी अबिद्द कनके सजरबा बक ልቡን ከሰው ፊተን ፍረጣ ወሬ ገሙማ ከነከፈላቲ ኮታ ገረኮት ኡቱማኑ እንጀደዩ ጀቹ ሳዲቲ ፈቃዱ ቢሆን በእሳት ተቃጥላችሁ ነፍሳችሁን ወደ እቅፍ ለወስዳት ፈልጌያለሁና ወደ እኔ ነው እንድትመጡ በዚህ እሳት ውስጥ አልፋችሁ ወደ እኔ እንድትመጡ ፈቃዴ ነው ቢለንም እንኳን ማለት ይሄን ቢለንም እንኳን እዛው እሳት ውስጥ ለመግባት
የተዘጋጀንንና በጭራሽ አንተ ላቆምከው ለምስሉ ለጣዖቱ አንሰግድም። የምንሰግድለት አንድ እግዚአብሔር አለ፣ ለሱና ለሱ ብቻ እንሰግዳለን። እንደዚህ ያለ የእምነት አቋም እግዚአብሔር ለሁላችንም ይስጣል። እጀኖ አመንታ ከሲ ከነዋዴ ወንዱ በከኛ ብኑፋላቱ ሁሉም ትገኝ ሁሉ ጻደ በእግዚአብሔርቱ የሮሃሊ ነጋዴትማ ሁሉምቱ ክርስቲያንላ ክርስቲያኑም ማንከኝ ከሊላለም ጋር ቆርም ሲተቆ መለከኝ ከሲሰንደ ያንን የምንመዘነው ብዙዎች እኮ ተመዘኑ። ንፋስ መጣና የወሰዳቸው የሄዱ ብዙ ሰዎች ናቸው። ገለባውና ስንዴው የሚለየው ንፋስ የመጣ ጊዜ ብቻ ነው። ንፋስ ሲነፍስ ገለባው እየበነነ አውድማውን ለቆ ይሄዳል። ስንዴ ግን ንቅንቅ አይልም፣ እዛው አውድማ ውስጥ ነው ያለ። ስለዚህ የስንዴነትና የገለባነት ጉዳይ የሚለየው ንፋስ ሲመጣ ነው። ንፋስ ካልመጣማ ስንዴውም ገለባውም ዘና ብሎ አብረው ቁጭ ብለዋል። ምናልባት ነው ገለባው ሆድ፣ ምናልባት ሌሎቻችሁ ስንዴ ትሆኑ። በእውነት ንፋስ ሲመጣ ጸንቶ የሚቆም አለ? የሮ ጉቤኑፉ የሮ ቅሌሲ ሀማኑፍ የሮ ቆርምሲ ቶክ መለከኛ ከሰገር ዱጉማ እጀኖ አከሲ ከና ቀብና እጀኖ አከ እጆኖ ተከና ቀብናላ ዋቀ እጀኖ አከሲ ከና ምንፋዳሉ ጀዳ ዮ ኢኒ ጭምሴ ነመዳብ መሌ ዮ ኢኒ ነመገርጋሪ መሌስ ቆፋ ኡፊ ዳበቹን እንደንዳ። ስለዚህ የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል መጽሐፍ ቅዱስ። ከናበተ ከነሰት በካዶ ይላል አደራ አከን ኩፍሌ ኡፋኤ ጉጀ ኡፋኤ ጉድሞ ዋቀተመኑ ዳኒ ቶፍታ መታከኛ ድምት ከኑፌ ዋቀት ይዋመን ኡፋኤ ግን ራይቻ ዋቀዮት ነው ሾጀን ኡፋኤ ግን ራይቻ አማ ጀራ ከነሰደን ገራ አብዳት ተከዳር በተመን አጀጅ ሊባይቻ አጀጅ ሊባይሱን ሞቲ ሰለፈራ ሰናቲ ማለ ሞቲ ሰሰሚራቲ ካላ ካልታዘዘ ደግሞ ምንም አይነት ጋጋታ ቢፈጠር ወሬ ነው ሙሉ ቢቀር ከላይ ሲፈቀድ ብቻ አንዋንተ ኮስልትሙ አማንዶ ለዱበደንቱ ጉባዳ ዮቴ መለንቶ ኤላ ሲምብሮ ተኮቱ መታ ቢሲንጋረቲ ማን ጃረቲ ቶካር ማን ጃረቲ አጅረት አንቃቁ ቡስቴ አማ አባ ቢሲንጋ ሰናቱ ዱፌቱ ቢሻንግ ቢሲንጋ ኮኒ ቢሻቴራ በቃ ቦሩ ፌተን ለሐመጀ ከነዳ ገሰት ሲምብሮ ያዋጋ ኮከምን ጎዳ አንቃቁን ኮ ገናዳ የሮንሳ ሲንገኝ ገና ጩጪን እስከሳም ባለ አከምንታ ማኒ ማታት አባ ቢሽንጋቻው ቦሩ ፌተን ለሐመጀ ጀተ ዮ አቀዮ ጀኔራ ጀና ለከከሶን ጀኔሬ ዝንጀዲ ታይጀኔ ብዙዎቻችን እኮ የተቸገርነው ብዙዎቻችን እናስባለን የማይሳካው እኮ እግዚአብሔር ካለ አንልም። በቃ እኛ ወደ ራሳችን የምናደርገው ይመስለናል። ከላይ ካልተፈቀደ አይሆንም። አመስ ጉያ ብራም ወዱት ውጮ ሺኬሳ ያፍቴቲ አመሞ ይሳልሞ ይጀበነትን ይሰሩ ማኑ ጉደተኒ በርሱ እንደንዴ ቶርቤ ቱሬቱ ዱፌቱዳ አይ ብሽንጋሙን ቃተ ቦጌጆ በቃ ቦሩ ፌተን ሀመጀ ያመስ ያዋዳ እኮ አከሚን ጎዳ ያመስ የቴና የዋቀዮ ጀኔራና ለክን ጀኔ ነው ጨልሲ መታ ይጀኔ ጨልስቴቴስ አማ ኮቾ ባሰኔቱ ማን ነው ጮሊን ሸውዱቱ ጉርጉተኔ ጀበለተኔ አልተኔ ጉርጉተኔ ነው ዱፈቱ አመሰርክ ቦሪ ዱፈ ኢፍታኒ ዱፈቱ መንጀሩ ቢሽንጋን ጉንጋ ተነጀላ ቦዲ ቦሪ ዋቀዮ ጀኔሩ ፈተና ማጀ ዋቀዮ ጀት አመስገረሳት ይየተ ጀና ይጀኔኒ ኩማ መስዋከስ ጀዴ ማን ውጮሊን ከን ጉርጉደተኒ እጀበነተኒ ባለ ጎደተኒ ኮቾ ሳኒዋን ጀደኒ ጀጀባተኒ ሚቲ ማን እግደሬ ከይዲ ባልሲካ ዲሲ ወለቂ ከበዱት ይዴኒ ሰና ቦዳ ነምቺ ዋቀዮ ጀዴ ኤራ ዋቀዮስ ጀዴ አከበሩም ዲሳሩ ደብሽን ካሳምቹ ዲከ ማሪ ጀቹ በርባዶ ጉሩ ዋይልሽን ካ ዋይስን ብሮ ዱበቹ በርባዴኒ ሚቲ ዮ ዋቀዮ ጀዴ መለን ተኡላ ዲኒ ሮባየ sitti kakateen beeku akkasin si godha biyyottin si dabala dachettin si dabala maaloo si godha akkanin si godha kan jedhee sirratti bookkise namni baay'een jiru jiraachuu danda'a. Tarii warri akkasiin jedhan har'a jiran ta'uu danda'a nuti har'a yoo jirra laala gubbaadha yoo jedhame malee hin ta'u inni si eegu loonchiisaa harka namaatti darbuunis fedha waaqayyoo dhalate fedha isaa haa ta'u jedhi የእግዚአብሔርን ፈቃድ ማስቀረት የሚቻል
እነ ዘካርያስም የሞቱት በሰው እጅ ነው። እነ ጳውሎስ የሞቱት በሰው እጅ ነው። እነ ቅዱስ ጴጥሮስ ቁልቁል የተሰቀሉት በሰው እጅ ነው። ብዙዎቹ ቅዱሳን ሰማዕታት በሰው እጅ ነው ያለው። እነ ፖሊካርፐስ እነ አግናጢዎስ ለአንበሳ እየተሰጡ በሰው እጅ ነው። እነዚሁ ኑሪስ ሀከለማት ዳርቦን ከኝ ተደሳታ ታይታዬ ጀና ተደሳታ ተደሳኒ ቢታናን አከበርባዴ ዋፉ ይሙቲን ካለ ካልተፈቀደ በጭራሽ አይሆን አመናቡ ከደኖዞ ሙርቴ ሰይዳን ዝኒን ጀቻ ጅራ ሙርቲች ጉባዳን ገበረተና ሲቦ ከሰኒ ማቱርፋ በሚል ገራ ብዳታ ከዳርበተ መንታል አብድች ቦዴ ደቻ ቶርባ ሰባት ይጥፍ አድርጋችሁ አንድዱታል። ምን ያክል ቢናደር ነው የሰውዬ? ትንሽ እሳት ከነደደ እኮ በቂ ነበር። የተወሰነ ገለባ ምናልባት የባህር ዛፍ ቅጠል ያን ጊዜ የለም ከሆነ አላውቅም እንጂ ያንን ገለባ አድርገው እኮ ትንሽ አንድ ጊዜ ቡክ ካረጉ እኮ በቂ ነው። ሰባት እጥፍ ድሮ መንደር ከሚገባው በላይ ሰባት እጥፍ አድርጋችሁ አንድዷል። የንዴቱን የብስጭቱን መንፈስ ተመልከቱ። ከዚህ ሁኔታ አንጻር ይሄን አደረጉ። ከዛ በኋላ 3 ደቂቅን ሶስቱንም ይዘው ወደ እሳት ሊጣሉ። ወደ እሳት ለመጣላቸው ምክንያታቸው ምንድን ነው? እስኪ ንገሩኝና ምንድን ነው ምክንያታቸው? ሰበብ ሊሳኒ ማለት አብደት ደርበተሙ ፊራም አብደት ደርበተሙዳፍ ታስረው ወደ እሳት ሊጣሉ ነው። ታስረው የደመሪ ገራ አብዳት ደርበተሙዳፍ ገሩ በዲን ኢሳን ገለገልማይ ዋቀቶች በማይ ዋቄስኑ ለምድረ እኛ እኮ ተቃጠሉ ብንባል እኮ በማምለካችን ነው የምንቀበለው። ለገንዘብ ገንዘብን በማምለካችን ገንዘብ ጣዖታችን የሆነ ስልጣን ጣዖታችን የሆነ ጉልበታችን ጣዖታችን የሆነብን ዘመደ ብዙነታችን ጣዖት የሆነብን እውቀታችን ጣዖት የሆነብን ከእግዚአብሔር የለየን ብዙ ጣዖታት እኮ አሉ። ጣዖት ሲባል እኮ ለቆመ ድንጋይ ብቻ እኮ አይደለም። ብዙ ጣዖት የሆነብን ነገር አለ። ኤላ ሱቂናት በርበለከ በጣበተ ጣዖት ሲትታይ መናዋቀ ራደደ ሲባሴ ረታለ ጣዖት ይለንስ ሚንዳና ፍቺያን አርገቱ እንስ ዋቀራ አደደ ሲባሴ ረታና ሚንዳው ቶንታን እንስ ዋቀራ በዋሴ ሲትታይ ረባክ ወንት ለተረጅሩ ሁሉም ቱን ውትት ያቃከ ይተፈየደም ነው አመለ አካዱኛን ኩኑ ይፈየደም ቱጣም ይጅቻ ከናፍ ጀረከነ ሰደል ደኒቱ ገራ አብዳት ይሳንደርበታ የተወረወሩት ልብ በሉ ለጣዖት አንሰግድም ብቻ ሌላ ምንም ኃጢአት የለባቸው ንጹሐን ሰዎች ናቸው። ተፈጥረው እየወረወሩ ያሉ እነማን ናቸው? ለጣዖት ያጎበደዱ፣ ለጣዖት የሰገዱ፣ እግዚአብሔርን የማያውቁ ግፈኞች፣ ነውረኞች፣ ኃጢአተኞች ናቸው። አቃጣዮቹ ደግሞ ታሪኩ እንዲህ ነው። ንጹሑ ላይ ይፈረዳል። ወንጀለኛው ተቀምጦ በንጹሕ ላይ ይፈርዳል። ሌባው ነው ፖሊሱን ይዞ ለሕግ እያቀረበ ያለ። ግን መሆን የነበረበት ምንድን ነው? ፖሊሱ ሌባውን ነው አይደል ለሕግ የሚያቀርበው። አሁን ግን ሌባውን ፖሊሱን እያቀረበ ያለ ከሌሎ ሲንጀር ማለጀቻ ከንጀሩ ሲኒ ጋር ሄደኛ እና ኃጢአተኛው ነው ጻድቁን የሚኮንኑ አለከናቴን ደርበተመን ጋፋ አብደት ደርበተመን ወሪ አብደት ሳን ደርበተንሱን አረብኔ አብድቻ ፈጎዱማ ፊት ኢሳን ፉረቴቱ አቹመት ለብጎዴ ኢሳን አጂስ አቃጣዮችን ልብ በሉ ወሬኒ አከሰለስቱ ደቂቅ ጉበተኒና አብደት ኢሳን ደርበተን ኢሳን አብደት ደርበተን ካን ደርበቻ ጅረኒ ደሳን ጃረ ከነ ፉዳኒ አብደት ጋፈ ደርበተን ወሬ አብደት ኢሳን ደርበተን ሱን አረባ አብድቻቲን ላፍ ጎደመኒቱ የሮድ መሰነት ወልት ጉተመኒ አከሪቡ አብደ ቡንጌት ይቻል የሮድ መሰነት ልቡንስ ከይሳ ባይ ምናልባት እኮ እንገላለን እያልን እኮ እንሞት ይሆናል። ማን ያውቃል መጀመሪያ የሚሞተው? ግድ የላችሁ እግዚአብሔርን መገዳደር ተገቢ አይደለም። መጀመሪያ ሟቹን የሚያውቀው ፈጣሪ ብቻ ነው። እንገላለን ብለን ሄደን ልንሞት እንችላለን። አጠቃለን ብለን ሄደን ልንጠቃ እንችላለን። ኢናጀስ ነይዳኒ አብደት ገሪሳን ደርበን ነይዳኒ ኢሳኑቱ አብደ በረንጋይ አብድ ፈጎዱ መራፍት ኢሳንፉረት ጋፎ ዋቀይ ጉባዳ ለከመይላ ኡቱአቲ አብደ በረንጋይ አብድ ፈጎዱ ለማጅርቱ ራፍት ኢስቡታተና ወፍት ኢሳንፉቴ ደሮ መሰነት ካናቦዳ ጀረኩን ሰደን ኢዳሳኒራ ይከመኒ ወለ ከሰለ አብደ ከሰተ ኢዳሳኒራ ይከመኒ ሳዲ ዱራን አመሞ አፉር ታኒ
አቺ ከሰት ንፋርፈቱ መዝሙረ ወካ ጸሎተ ሰለስቱ ደቂቅ ይባላል። የሰለስቱ ደቂቅ ምስጋና ይባላል። በዛ እሳት ውስጥ ሆነው ያመሰግኑ ነበር። በምን ውስጥ ሆነው? ማርኬስ ዳኒቱ ገለዴ ፈቻ ቱረኒ አላፈስኒ እኮ ከበለ ከሰ ደኛ ገለዴ ፈቹ ደደብኔ ከበለ ከሰ ደኛ ባንከኝ ገለታ ፊከሙ ደደብኔ ቁልቁሎኒ ኩል አብጀ ከሰተ ከሊሳን ፋርፈቻ ጅረ እንተለ ቶኮ አንድ ጊዜ ምናልባት እድል ገጥሟችሁ በፌስቡክ አይታችሁ ከሆነ አንዲት ልጅ በበሽታ ታፍና መናገር አትችልም። ውጭ ሀገር ትመስለኛለች፣ ኢትዮጵያዊት ናት። ግን አይታችሁ ከሆነ እዛው አይታችሁ ከሆነ ህሊናችሁ ያስበዋል። እና እባካችሁ ግድ የለም እኔ ፈጣሪ ፈቃዱ ሆኖ ነው ኢላ ዋንቶ ኮቶ ብልግኒ ዋቀዮቲ ኖቶ ገለተ ፈቱ ነሞቶ ቶ ጎርሲቱ አረም ኢላ አፉርሽን ጭጭት ልቡን ከሳረቻ ጅርቱ ኢሰ ልቡን ከሳረቻ ጅርቱ ዋቀዮቲ ገለተ ፈትሽ ዋቀዮቲ ፋርፈትሽ ኡቶ ፋርፈቱ ልቡሽ ከሳደ አያችሁ። እንደዚህ ታሞ እየማቀቁ መዘመርም እንኳን እኛ ሳንታመም ለምስጋና ለዝማሬ አንመጣም ወደ እግዚአብሔር ቤት። እኛ እሳት ሳይነድብን በሰላም እያለን አንዘምርም። ሰለስቱ ደቂቅን ግን ስናያቸው እሳት መካከል ነው እየዘመሩ ያሉ። ጳውሎስና ሲላስን ስንመለከታቸው በእስር ቤት ውስጥ ነው እየዘመሩ ያሉ። ያውም ሰውነታቸው ቆስሎ ታስረው በጨለማ ውስጥ ተጥለው ደማቸው እየፈሰሰ ይዘምራሉ። ሀለ ከናቲን አብደት ጋፈሳ እንዳርበታል ሀለ ከናም ሙለተን አመ ሞትች ናቡከደነጾር ጋፋ ሲገዲ ኢሳን ይላሉ ኢሳን ለመሰዲዳች ከሰ ቡሰዲ ከንቱረ ማሊ ጀረና ኑሪ ለመሰዲዳ ይኔ አብደ ከነ ከሰ ቡስለ ቱረሚቲ እየ ማዲ አሞ ሳኖ አፉሪዳ እነ አርፈፋ ኩኒ ብፍቲ ሳዩ አደዳ ገርመሌስ ሚደጋዳ ከአማልክት ወገን ይመስላል አሉ በእነሱ ቋንቋ ከአማልክት ወገን ይመስላል። እጅግ የሚያምር ነው። አራተኛው ሶስቱም ደግሞ እስራታቸው ተፈቷል አለ። ማን ነው እዛ እሳት ውስጥ ገብቶ ማን ወንድ ነው እዛ እሳት ውስጥ ገብቶ የሚፈታው? ከሰው ወገን ታስረው ተወርውረዋል። ግን ማን ፈታቸው? ማን ፈታቸው? እግዚአብሔር መፍታት ይችላል አይችልም? የታሰሩትን መፍታት ይችላል አይችልም? ጫንጨለ ኩኩቴ ቡርኩቴሴ ወረሂዳ ማን ይቁን ይደንዳ ጴጥሮስን ተመልከቱት። ከታሰረበት ሰንሰለቱን ሁሉ እርግፍ አድርጎ በሩን ከፍቶለት የእግዚአብሔር መልአክ ነው በሌሊት ከእስር ቤት ያወጣው። ታስሮ ነበረ። የታሰሩት ሁሉ ይፈታሉ። የእስር ሰንሰለቱ ሁሉ ይደቃል። እግዚአብሔር ምን ይላልና ይችላልና በምስል እግዚአብሔር ምን ይላልና የምናመልከው አምላክ ይችላልና ሊደንደ አዋንተ ኢላ ጃበከነስ ሂራ ኢሳኒ ራኢሳን ሂከ ግዲን ቀባቲን አብዱመ ከሰት ለታርፈዱ አብድቸ ሊቀበለ ሰዋቀይ ግዲን ቀባቲ ደምተ ተካለምተ ኦቶ ጅርቱ ታርፈዱ ኢላ ከሰለ ፉርኩቴ ሰዋቀይ ሲሂኩ ደንዳሮ ሂክ ኢላጋ በጀኑ ታሪፍ ኞ ተውዲ ሱደንዳ ሰንሰለቶ ካንጨንጨለ ተውዲ ሱደንዳ ይሄ በብዙ ነገር የተተበተበን የታሰረ ግል ሊሆን ይችላል። ኢላ ሰኔ የኙ ራይኩ ደንዳ ሱሰኒ ገሩ ደንዴት ይሳና ደንዴት ይሳጠመኑ ገሩ ድቀመጥ ደንዴት ይሳጠመኑ። ስለዚህ ናቡከደነጾር እጅግ ተደነቀ። ጥበበኞች ስለመሆናቸው ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው ይላል። በትምህርትና በጥበብ በእውቀትም ሁሉ እግዚአብሔር እውቀትን ልዩ ጥበብን ሰጣቸው ይላል። የጥበብ ባለቤት ማን ነው? ጥበቡን የሚሰጥ ማን ነው? እውቀትን የሚሰጥ ማን ነው? ቤቁም ሰው ጉማ ከነማይሩ ከነማላቱ ይዩዳ ዋቀዮ ዋቀዮ ጉማ አደተ የሳኒ ፊላት ይጀ እነዚህ ሰዎች እነዚህ ሕፃናት ጥበበኞች ናቸው። አገር ከሚመራው ከናቡከደነጾር ይልቅ እነዚህ ሕፃናት የተባሉ ሶስቱ ልጆች ጥበበኞች ሆነው ተገኙ። እንዴት አትሉኝም? አዋቂ ነው የተባለው ትልቁ ሰውዬ ለጣዖት ያጎበድዳል፣ ለጣዖት ይሰግዳል። ሕፃናት ነው የተባሉ ሕፃናት ናቸው የተባሉት እነዚህ ሶስቱ ልጆች ደግሞ በጭራሽ ለጣዖት አይሰገድም፣ የሚሰገደው ሰማይና ምድር ለፈጠረ ለአንድ እግዚአብሔር ነው ብለው ይሄንን በይፋ ተናገሩ። የትኛው ነው ጥበበኛ? ማንኛው ነው ጥበበኛ? እነዚህ ሶስቱ ሕፃናት ሆነው ተገኙ።
kanaaf raajii Daani'eel boqonnaa tokko lakkoofsa 14 kan argachuu dandeenya. Amma jechoota muraasa qofaa dubbadhee tan asumarratti hin goone barnoota tokko waaqa amma ammatti nu barsiiseef galanni haa ta'u። የንጉሱን ትእዛዝ አንድ ጊዜ ላንብብላችሁ። ትእዛዝ እጅግ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅና ሚሳቅን አብደናጎንም የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነሱ 3 ደቂቅን የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። አንተ እንድትገደል የሚጥል ኃይል ምናልባት ከላይ እግዚአብሔር ካለ እሱ ራሱ ሊሞት ይችላል፣ አንተ ሳትሞት ማለት ነው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብደናጎ ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። ምን ሆነው? ታስረው ወደ ውስጥ ታስረው ይደመኑ እንደው ተንፈራግጠው እንኳን ይወጣሉ ብሎ በዘቀጣ አይምሯቸው እንደዚህ ነው የሚያስቡ። ተመልከቱ። የታሰሩበት ምክንያት እኮ ይወራጫሉ ብሎ እነሱ ፈቃደኞች ናቸው። በእምነታቸው በኩል የሚመጣባቸውን ፈተና ለመጋፈጥ ቆራጦች ናቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜም ንጉሡ ናቡከደነፆር ተደነቀ። ጠላት እስኪደነቅ ድረስ እግዚአብሔር ይችላል። ጠላት እስኪደነቅ ድረስ ተደነቀ። ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን? ተሸወደ በጣም። እነዚህን ሕፃናት አማካሪዎች ቢያደርግ ጥሩ ነበር። አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳትም መካከል የሚመላለሱ 4 ሰዎች አያለሁ አለ። እግዚአብሔር ዓይንን ሲከፍትልህ ወዳጄ እንደዚህ ነው፣ እውነት ይገለጥልሃል። ኤላ እኒህ ሲለት ዱከና የቱሬ የሆነ ነገር ከፊቱ ላይ ተነስቶለታል። በቃ የሆነ ነገር እየበራለት ነው። ኢላሌ ጀናን ድንቅ ሲፈቴቱ አኒ ገሩ ጆሎተ ሰደንጋቱ ከኝ ነያደጣ አመ ገሩ ነሞታ አፉራን አስከሰተ አርጋ ጅራይ እንዴ አፈፋሱ ነኝራ የኝራ ኤርገማ ዋቀዮ ቁልቁሉ የዋቀዮ ድንገለተ ይፈታ አጥቆ ባጎና ቢተከሰተ ገተለ ጀታ ገብርኤል ሲፋነ ጅራዶ ገብርኤል ሲፋነ ጅራ አጥቆ ባጎን ጅራ የቹ ደንደስ ዋቀዮ ሲፋነ ጅራ waaqni nuti waaqessun waaqa kana hundaa gochuu danda'udha. Waaqa afaan Daani'eel faa cufedha. Waaqa Daani'eel maannoon afaan Daani'eel faan jedha, afaan Naabukadanatsor faa cufedha, dhiifama naa godha. Afaan leencaa cufedha, afaan Naabukadanatsor faa cufedha. Waanuma dubbatan dhaban dinqisiifatanii በእሳቱ መካከል የሚመላለሱ 4 ሰዎች አሉ። ምንም አላቆሰላቸውም። እስኪ ልታለ እግዚአብሔር ቢሻን ከሰ ቢቲን ካኑ ገመን ጀራ አብደ ከሰዳም ግን ምንም አላቆሰላቸው። ይሄ ማን ስራ ነው? እሳት ውስጥ ገብቶ ሳይቆስሉ ማውጣት፣ ማንም ሰው ሳይቆስል ማውጣት እግዚአብሔር ይችላል። ይችላል። አብደ ከሳ ኦቶቶ ኮመዳይ ከሳ ነመባሱ ወከይ ይገንዳ waaqni sinamma waaqessa jirtan aduu keessa dhaabattanii aduun adda keessa irratti boba'utu jiru jaalala isaaf jettan inni dhaabattan kunoo waaqa abidda namarraa qabbaneessuu danda'u waaqa kana hundaa gochuu danda'udha waan ta'eedhaaf mee gammadaa waaqayyootiin galateeffadha. inni nuti ilimshaa jirru waaqa kanaafi harka walitti rukuchaa kan jirru waaqa kanaafi sa'aatii dheeraadhaaf dhaabbattanii kan jirtan ulfina waaqa kanaafi waaqa kana adda biraan qabnu waaqa Gabreeli waaqa 3 daqiiq waaqa Daani'eel fa'i waaqni keenya galanni maqaa isaatiif haa ta'u. ምንም አላቆሰላቸውም። የአራተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ትናንትና የወረወረ አሁን ደግሞ ባካችሁ ኑ ውጡ ይላል። ማን ሲል? እግዚአብሔር ደግሞ ይችላል አይችልም? ይኸው ችሎታውን ማያየን ነው። ደንዴት ይሳብ ዱሩመዩ በረታ ለበዱላን ሞደን ዱሩመኑ ተመሳጀኩ ነው
እና ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎም ከእሳቱ መካከል ወጡ። ማን አወጣቸው? እግዚአብሔር። ማንን ልኮ? ገብርኤል ልኮ። ቅዱስ ገብርኤል መጣ። ሰዎቹ ወደ እሳት ሲጣሉ እግዚአብሔር መልአኩን ላከ። አቲ ቆፋ ኬት ስትፈካታ ኡመሙማን እያንዳንዳችን ጠባቂ መልአክ አለን። ይሄን ታውቃላችሁ? ጠባቂ መልአክ አለን። ምናልባት ክፉ ስንሰራ ኃጢአት ስንሰራ ጠባቂ መልአካችን ያዝንብናል። እንደዚህ ላለው ምንድን ነው የሚባለው? እባክህ ለሌላ ሰው መድበኝ ፈጣሪ ሆይ ከዚህ ሰው ገላግለኝ ነው። ሁልጊዜ በዝሙት፣ ሁልጊዜ በስካር ቦታ፣ ሁልጊዜ ያልሆነ ቦታ መልአኩም አብሮ እየተንከራተተ በቃ ከዚህ ሰው ለየኝና ለሌላ ሰው መድበኝ እያሉ ፈጣሪ ይማጸናል። በጎ ነገር ሲሰሩ ደግሞ በጎ ነገር ስንሰራ ደግሞ እግዚአብሔርን ፈጣሪያቸውን ያመሰግናሉ። የሚጠብቁን መላእክት ማለት ነው። ስለዚህ እያንዳንዳችን ጠባቂ ተመድቦልን ነው እየተጓዝን ያለነው። ቆባቆት እንጂ ኤርገማሳ ኤርጌ ዋቀዮ ቢታም ነጋ ለዚህ ሁሉ ሰራዊት አለው እንዴ ልትሉ ትችላላችሁ። በጭም እኮ አናፍርምኛ። ለዚህ ሁሉ ህዝብ የሚበቃ መልአክ አለው እግዚአብሔር ልንል እንችላለን። ምክንያቱም ቁልቁል ነው የምናስበው። ወደ እምነት ስናድግ ነው ሁሉ እየተገለጠልን ሄደው ገና መንታት ጋር በጉደን ነው እና አብደናጎም ሲድራቅ ሚሳቅ አብደናጎም ከእሳቱ መካከል ወጡ። እነዚህ ሰዎች ወደ እሳት ሲጣሉ እግዚአብሔር ዝም ብሎ አላየም። መልአኩን ላከ። መልአኩ መጣ። መልአኩም ዝም ብሎ ወደ ታች ቁልቁል አላየም። እናሳ አብሯቸው ገባና ለችግራቸው ሁሉ መፍትሄ ውስጥ ተገኘ። በትሩን ያዘ። በበትሩ እሳቱ ሲነቃው እሳቱ እንደ ጠዋት ውሃ የቀዘቀዘ ሆነ። እና እሳታውያን ናቸው እኮ መላእክትም። ስለዚህ በዚህ በሰለስቱ ደቂቅ ላይ የነደደውን እሳት እንዲያጠፋ እሳቱ ገብርኤል ደግሞ ተልኮ መጣ። እሳትን በእሳት ያጠፋል ማለት አብዳ ሰዋት ልከየ እሳትን በእሳት ነው ያጠፋው ሲፈልግ እግዚአብሔር። ያንን ደግሞ ይችላል። እና መሳፍንቱና ሹማምንቶቹ አዛዦቹም ሁሉ የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውን ጠጉር እንዳልተቃጠለ፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ ይላል። እሳት ውስጥ ሆኖ እንዴት ነው የእሳቱ ሽታ ያልደረሰባቸው? የእግዚአብሔር ስራ ነው። እግዚአብሔር ይችላል አይችልም? ይደንዳ ናቡከደነጾርን መልሶ መልአኩን የላከ አመዳይሮ ገለቴፈቱ ላለ ናቡከደነጾር ቃልቢ ግድደቤጋም ናቡከደነጾርን መልሶ መልአኩን የላከ መልአኩን የላከ ማን ነው? መልአኩን የላከ መልአኩ ደግሞ ማነው ስሙ? መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። ዋቀዩ አገለቶ የምስጋና ቃል ከአንደበቱ ተሰምቶ የማያውቀው ሰውዬ አሁን እግዚአብሔርን ፈጣሪን ማመስገን ጀመረ። ለጣዖት ሲሰግድ የነበረው ሰውዬ ጣዖትን መናኛ የተናቀ አድርጎ ተናገረና የነ ሲድራቅ የነ አናንያ የነ አዛርያ የነ ሚሳኤል አምላክ ነው አምላክስ አለ። ዋደዎቹን ኩሎ ይሰጣ ከናፉ ዋቅኒ አብርሃም ዋቅኒ አናንያ ዋቅኒ አዛርያ ዋቅኒ ሚሳኤል ወካን መቃሳኒ አደብራት ዋቅኒ ሲድራቅ አብደናጎ ከሚሳኤል ከወሬን ከሰደኒ ዋቅኒ ሳኒ ከንገለቶ ሚያተው ጀዴ ዋቅዮቲን ገለቴፈተ እጅ ሳበነሜ ቢቻ ዋቀዩ አገሩ ከነመፋሳዱ እንጀተኛ ዋቀዩ መፋሳዱ ዱጋንኩ የሆኑት ምጠተ መሬን ገለቴፈኑ እንዲያቲ ከሌሳ ገንገደ ማሎ ኮቱ ዋቀዮቲን ገለቴፈቱ ጋበ ጀደምቱ እንዲዳቲ ዲዱኩን አት ከናቡ ከደነጾር ጋብቶ ኮዮጂሳ ስትያገርሲሲ ቆፋረ መሌሲ ቢንገሩ ኑኒገሩ አዲቃቱስ ኑፍ ገሌቱ ኩኖ መነሳ ኬሰ ጅራ መነሳ ኬሰት ከወልትኑ ቀቤ አባን ኬኝ ዋቅን ኬኝ ውልፋታ መቃሳት ገለል ያተው አሜን። የንጉሡም ቃል ከነረት ማጀዳ ሰበት ጥሙሌና ይባረክ እኔም እንደዚህ የሚያድን ሌላ አምላክ የለምና እንደዚህ የሚያድን ሀነከስት ነማወልቹ ሀነከስ ጎዴ ነመፈይሱ አብደ ኬሳ አካታ ከናቲን ከነመባሱ
ዋቅን ያደብራን እንጅሩ ጀደ የለም ሌላ አምላክ። በእውነት ደግሞ ሌላ አምላክ የለም። የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩም ቋንቋ የሚናገሩ ይቆረጣሉ። አዋጁ ተሻረ። ደግሞ ሌላ አዋጅ መውጣት ጀመረ። ለብሲ ገረብራፍ ገው ጀልቀን ነምን ዋቀ ከና ባላለ ፈቶ ጅራት ነምን ዋቀ ከረት ጀቸን ታለ ተፈቶ ጅራት ዋቃ ሲድራቅ ሚሳቅ አብደናጎም ረት ጀቸን ታለ ነምን ዱበት ጅራት ሚጭጭታ ጀኤ ነፍሲ አድብራለ ነፍሱን ሞጀልቀን አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገሩ ይቆረጣሉ፣ ቤቶቻቸውን የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜ ንጉሡ ሲድራቅና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። እስኪ ልንበሉ በእግዚአብሔር ጨርሻለሁ። በባቢሎን አውራጃ ውስጥ ጎዲና ዮካን ኮና ባቢሎን ኬሰቲ ኦሊሳን ካሴ ሲላ አሲገድ ኢሳን ደርበቴ ቱሬ መብደ ኬሰት አመሞ ኦሊሳን ካሴ ሴና ከንጅጅሬ ራ ዋቅኒ ከኝ ደንዳሞ እንደንደው ከነዳ እግዚአብሔር ይችላል። ጠላት ቁልቁል ሲያወርድ እግዚአብሔር ደግሞ ከፍ ያደርጋል። ጠላት ሲገፋ በጠላት ዝም ብሎ እየገፋ ሳታስበው ተራራ ላይ ራስህን ታያለህ። የገፋ ግን ማነው? ጠላት ነው። የሚገፋ አንተን ለመጉዳት ነበረ። እየገፋ ግን ተራራ ላይ ያወጣል። የእግዚአብሔር ጥበቡ ልዩ ነው። ኦጉማን ሳደር ሚደንዳ አመዋቀይ ሚደንዳ ከናፍ ጀሬን ከና ሰደርሳኒ ዳንኤልን ስደበለቴ ኦሎ ሊሳን ካሴ ኢሳን ሙሊሴ ቢልሌ አከሳኒ ሙለን ሴናሳኒ ለፈራ አከበዱ አከዱአኒ ለፈቀራ በርበዳኒያት ወጂ ወጀቴ ጁረ ወጂ እንዲና ፈሸላዬ ወጂ ዋቀዮኒ ሞኤ ሄዳ ወጂ ዋቀዮኒ ወሪ አብዲሳኒ ፊ ቦቤተሚ አብደ ኬሳ ባኒ ወሪ አብደን መዱሳ ቱረን ሞ አብዳን ጉበተኒ ከናጋ ኤላ አብዲሳኒ ፊ ቦቤተ ጀረከና ኢሳና አብደ ኬሳ ባ ወሪ አብዳ ቦቤሳ ቱረን ሞ አብዳን ኡመን ይቻለሳኒ ወሪ ጋሃፋን ሞ ጋቢ ገለን ኩኖ ወሪ ነከናቡ ገደነ ሶርፋ ይቻል አማ ባላ ከናቲና ሰረት ያርገ ዋቃማ ማት ወጅቴ በሲሴ ገለን ያተው